በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም የሕይወት ታሪክ። እመቤታችን ቅድስት ድንግል ማርያም ጥንት አያቶቿ ጰጥሪቃና ቴክታ ይባላሉ። ቴክታ ሴቷ ስትሆን እሷም ሄመንን ወለደች። ሄመንን ዴርዴርን፣ ዴርዴርም ቶናን፣ ቶናን ሲካርን፣ ሲካርም ሄርሜላን፣ ሄርሜላን ሐናን ወለደች። እመቤታችን ቅድስት ድንግል ማርያም ከሐናም ተወለደች። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ተጸነሰች። ብዙ ሰዎች የቅድስት ሐናን ሆድ በመዳበስ ብዙዎች ተፈውሰዋል። ጌታ ከእመቤታችን እንደሚወለድ በራእይ ተነግሯልና እመቤታችን በነሐሴ 7 ቀን ተጸንሳ በግንቦት 1 ተወለደች። ኖህ መርከብን በግንቦት ወር እንደገነባ ሁላ እመቤታችንም በግንቦት ወር ተወለደች። እመቤታችን በዚህም የኖህ መርከብ ምሳሌ ናት። እመቤታችን አማናዊ የእግዚአብሔር ማደሪያ ናት። እመቤታችን የሰለስ ልጅ ናት። በተወለደችም ጊዜ ምድር እንደ ፀሐይ አበርታለች። ወላጆቿም በተሳሉ ስዕለት መሠረት ለቤተ እግዚአብሔር ሰጥተዋታል። እመቤታችን በእናትና በአባቷ 3 ዓመት ቆይታለች። በኋላም ወደ ቤተ እግዚአብሔር ገብታለች። በዚያም ለሊቀ ካህኑ ለዘካርያስ ታኅሳስ 3 ቀን ተሰጥታለች። በቅዱስ ፋኑኤል ኅብስተ ሰማያዊና ጽዋ ሰማያዊ ይመግባትም ነበር። በዚያም 12 ዓመት ቆይታለች። ከዚያም በቅዱስ ገብርኤል አብሳሪነት ጌታን በመጋቢት 29 ጸንሳለች። ካህኑ ዘካርያስም 1985 በትር ሰብስቦ ሲጸልይበት አደረና አረጋዊ ቅዱስ ዮሴፍ ላይ ምልክቱን አሳየው። እንደ 3 ምስክርነትም ለዮሴፍ ተሰጠች። ለዮሴፍም ወጣለት። ከዚያም ለሱ ተሰጠች። በዮሴፍ ቤትም 9 ወር ከ5 ቀን ቆይታለች። በአውግስጦስ ቄሳር ዘመን ሰዎች እንደ ቆጠሩ በታወጀበት አዋጅ መሠረት እመቤታችንና ዮሴፍ ሊቆጠሩ ወደ ቤተልሔም ሀገር ሄዱ። በዚያም ማደሪያ አላገኘችም ነበርና በዚያም ጊዜ ታኅሳስ 29 ቀን በግርግም በረት ጌታ ተወለደ። እመቤታችን ቅድስት ድንግል ማርያም በምድረ ግብፅ 3 ዓመት ከ6 ወር ቆይታለች። ከዚያም እስከ ልጇ ጋር 30 ዓመት ቆይታለች። እመቤታችን ቅድስት ድንግል ማርያም በቃና መንደር በገሊላ ከተማ በሰርግ ቤት ያደረገችው ተአምር ይጠቀሳል። በአማላጅነቷ ውሃን ወደ ወይን እንደለወጠ አድርጋለችና። ከዚህ በኋላም ጌታ በመስቀል ላይ በተሰቀለ ጊዜ ለቅዱስ ዮሐንስ እናት ተብላ ተሰጥታለች። በዮሐንስ በኩልም ለእኛ እናታችን ተብላ ለእኛም ተሰጥታለች። ከዚያም ከዮሐንስ ጋር 15 ዓመት ቆይታለች። በአጠቃላይ እመቤታችን ቅድስት ድንግል ማርያም በዚህ ምድር 64 ዓመት ከ5 ቀን ኖራለች። የእመቤታችን ታሪክ ከብዙ በጥቂቱ ይህን ይመስላል። ወስብሐት ለእግዚአብሔር።